ወርቅ ያስፈልግ ነበር ማለት ነው ስለዚህ በዚህ ጊዜ ያው እንግዲህ አሜሪካ ውስጥ የነበሩ ዜጋዎች ጠቅላላ ወርቅ እንዲሸጡ ያላቸውን ወርቅ እንዲሸጡ ነው የተደረገው ሶ በዛ ወቅት የነበሩ ፕሬዚዳንት ሩዝቬልት የአሜሪካው ፕሬዚዳንት ያላችሁን ወርቅ at a fixed price ለሴንትራል ባንኩ ወይ ትሸጣላችሁ ወይ እስር ቤት ትገባላችሁ የሚል አናውንስመንት ያወጣሉ ሌላ ሰው ያለውን ወርቅ ጠቅላላ ይሸጥና ዶላሮች መታተም ይጀምራሉ ማለት ነው ሶ እነዚህ ዶላሮች then ከታተመ በኋላ ኢኮኖሚው እንዲያንሰራራ አድርጓል ሪከቨር በደንብ አድርጓል ናው በዚህ ኢቨንት ላይ በጣም ከመነግራችሁ በላይ ብዙ ሰው ተጎድቶበት ያለፈበት ኢቨንት ነው በአሜሪካ ታሪክ ውስጥ ወርስት የሚባሉ የኢኮኖሚካል ኢቨንቶች አንደኛው ነው በዚህ ጊዜ ውስጥ ግን በጣም ብዙ ሚሊዮነሮች የተፈጠሩት በአሜሪካ ውስጥ ደግሞ በዚህ ጊዜ ውስጥ ነበር ማለት ነው ሶ እንዳልኳችሁ ነው እነዚህን ሂስትሪዎች አንደርስታንድ ማድረግ ራስን መጠበቅ ብቻም ደግሞ ሳይሆን ኦብቪየስሊ እንዴት አድቫንቴጅ መውሰድም እንደምትችሉ ራሳችሁን በጥሩ ቦታ ፖዚሽን ማድረግ ያስችላችኋል ማለት ነው ሶ እነዚህ ነገሮች ማወቅ ኦብቪየስሊ ዴይ ቱ ዴይ ትሬድ ከማድረግ ሙጪ እንዳልኳችሁ ኦቨርኦል ነገሮችን ኢኮኖሚካል ነገሮችን አንደርስታንድ አድርጋችሁ ራሳችሁን from an investment point of view like ጥሩ ፖዚሽን ላይ ማስቀመጥ ትችላላችሁ ማለት ነው ናው ወደ ቀጣዩ ኢቨንት ስንመጣ እንግዲህ ብዙ ታሪኮችን የቀየረው እና አሁን ላለንበት የፋይናንሻል ሲስተም ዳይሬክትሊ ተጠያቂ የሚሆነው ኢቨንት የሁለተኛው የዓለም ጦርነት ናው ይሄም ቤዚካሊ እንግዲህ ጀርመን ናት የጀመረችው እና ዩሮፕ ውስጥ ነበር for the most part ጦርነቱ ማለት ነው ሶ በዚህ ጊዜ እንግዲህ የአውሮፓ ሀገራቶች ራሳቸውን ለመከላከል በመሳሰሉ ነገሮች ከፍተኛ የሆነውን ኢንቨስትመንት ወደ ጦርነት ነበር ያዞሩት ማለትም ቤዚካሊ ጠቅላላ the whole of Europe ማለት ይቻላል ኢኮኖሚያቸውን ወደ ዋር ነው ዳይሬክት ያደረጉት ማለትም ምግብ የሚያመርቱ እንትን ከሆኑ ጥይት ነው የሚያመርቱት ልብስ የሚያመርት እንትን የሚሊተሪ ኤዶች እና የሚሊተሪ ነገሮች ነው የሚያመርቱት ስለዚህ መኪና የሚያመርቱ ድርጅቶች ታንክ ነው የሚያመርቱት ኦኬ ስለዚህ ኢኮኖሚው ወደ ጦርነት ነው ሽፍት የተደረገው ሶ ሌሎችን ነገሮች ልብሱን ምግቦቹን የመሳሰሉ ነገሮች ታዲያ ከየት ነው የሚመጡት ስንል በዚህ ወቅት ከፍተኛውን ሰፕላይ ለዩሮፕ ስታረግ የነበረው እንግዲህ አሜሪካ ነበረች ማለት ነው ይሄንን ነገር ሲገዙ ግን ለአሜሪካ የሚከፍሉት በወርቅ ነበረ ማለት ነው ሶ ይሄ ሁለተኛው ዓለም ጦርነት ሲያልቅ የዓለማችን 2/3 የሚሆነው የወርቅ ክምችት አሜሪካ ውስጥ ነበረ ማለት ነው ናው እነዚህ ነገሮች ለምን ዲስከስ እንደሚደረጉ አላቅም ነገር ግን አሜሪካ ከእንግሊዝ የፋይናንሻል ፓወር ወይም የግሎባል ፓወርን ስትወስድ it was not only military it was a financial gain so አብዛኛው ደግሞ በዚህ ኢቨንት የተካሄደ ነበረ ማለት ነው ስለዚህ አሁን እንዳልኳችሁ 2/3 የዓለማችን ጎልድ ሪዘርቭ አሜሪካ ውስጥ ነበረ ሶ አብዛኛው የአውሮፓ ሀገራቶች they were just broke almost gold ጨርሰው ነበር ጦርነቱ ላይ ማለት ነው ሶ አሁን ይሄ ችግር ይፈጥራል እንዴት አርገው ነው ታዲያ ከትራንዛክት የሚያደርጉት ምክንያቱም እጃቸው ላይ ያለው ከረንሲ just worthless ነው ምክንያቱም ባክ የተደረገበት ወርቅ አልነበረም ማለት ነው ወርቁን ጨርሰውታል already ሶ አዲስ የፋይናንሻል ሲስተም መዘርጋት ነበረበት ሶ that's why 1945 ላይ the Bretton Woods agreement የተፈጸመው ማለት ነው ሶ በዚህ አግሪመንት የተወሰነው ነገር ምንድን ነበረ ማጆሪቲ የሚሆነው የዓለም ከረንሲ ኖቶች ማለት ነው በዶላር ባክ እንዲደረጉ ማለት በዶላር ኢንተርቼንጀብል እንዲሆኑ ዶላር ደግሞ በወርቅ ባክ እንዲደረግ ተስማሙ ማለት ነው በዚህ ጊዜ ያው ፎሬክስ ትሬዲንግ ምናምን የምንለው ነገር አልነበረም ምክንያቱም ሁሉም አንድ ለአንድ እኩል ነበሩ ሁሉም የሀገራቶች ከረንሲ አብዛኞቹ ማለት ነው ዶላር ደግሞ በጎልድ ባክ ተደርጎ ነበር ሶ አይዲያው ምንድን ነበር ለምሳሌ የኢትዮጵያ ብር ካለ ኢትዮጵያ ሴንትራል ባንክ ከአሜሪካ ሴንትራል ባንክ ያለውን ብር ወደ ዶላር ኢኩዊቫለንት 1-to-1 ሬት መቀየር ይችል ነበር then ያንን ዶላር ደግሞ ከአሜሪካ ወርቅ መጠየቅ ይችል ነበር ማለት ነው ሶ የገቡት አግሪመንት ይሄ ነው now for some reason አሜሪካ ይሄንን አግሪመንት ስታደርግ ምን ያህል የወርቅ ሬሽዮ መያዝ እንዳለባት አልተስማሙም now ይሄ ኮኢንሲደንስም ሊሆን ይችላል or ምንም ነገር ሊሆን ይችላል ነገር ግን ይሄ ሚቲንግ በጣም ትልቅ ከመሆኑ የተነሳ even IMF እና ወርልድ ባንክ የተቋቋመበት ሚቲንግ ነው so for some reason ግን አሜሪካ ምን ያህል የወርቅ ሪዘርቭ መያዝ እንዳለባት ምን ያህል ፖርሽን በፐርሰንቴጅ ማለት ነው ሬሽዮ መያዝ እንዳለባት አልተነጋገሩም ወይም እዛ ላይ የተስማሙት ነገር አልነበረም ማለት ነው so obviously በሚቀጥሉት አመታት ከዚህ አግሪመንት በኋላ በነበሩት አመታት አሜሪካ በተለያዩ የግሎባል ኢቨንቶች ጦርነቶች የተለያዩ ፕሮጀክቶችን ፈንድ ለማድረግ በጣም ብዙ አማውንት የሚሆን ዶላር ማተም ጀመሩ now okay ማተም እኮ መጀመር ችግር የለውም እኮ አይደል ምናምን ልትሉ ይችላልላችኋል ነገር ግን ወርቅ እያስቀመጡ አልነበረም just simply ዶላሩን ነበር ያተሙ የነበሩት ይሄ ደግሞ completely ያው እንግዲህ ከአግሪመንቱ ውጪ ነው
ቴክኒክሊ ያው አግሪመንቱ ላይ እንዳልኳችሁ ምን ያህል ሬሾ ማስቀመጥ እንዳለ